በጎ ዘመን በሚል ርዕስ እንማማራለን። ለመነሻ የምንወስደው የመጽሐፍ ቅዱስ ኃይለ ቃል የቅዱስ ዳዊት መዝሙር 33 ቁጥር 12 ላይ ያለ ኃይለ ቃል ነው። መኑ ዘይፈቅድ ሀዮ፣ በሕይወት መኖርን የሚሻ ማን ነው? በጎ ዘመኖችንስ ማየት የሚሻ ማን ነው ይላል። በጎ ዘመኖችን ማየት የሚሻ ማን ነው ይላል ቅዱስ ዳዊት። መልሱ መቼም እዚህ በጎ ዘመኖችን ማየት የሚሻ ማን ነው ተብለን ብንጠየቅ መልሳችን እኔ ነው የሚሆነው። እስኪ እኔ በሉ። ትፈልጋላችሁ አይደል? በጎ ዘመኖችን ሁላችንም ልናይ እንወዳለን። ስለዚህ በጎ ዘመኖችን ማየት የሚሻ ማን ነው ሲባል መልሳችን እኔ ነው፣ እኛን ስለምንፈልግ። እዚህ መጥቶ አንድ ሰው ገንዘብ የሚፈልግ ማን ነው ቢለን ለመቀበል እኔ እንላለን። ሌላም ነገር የምንፈልገውን ነገር አንድ ሰው አምጥቶ ይህን ነገር የሚፈልግ አለ ቢለን አዎ እንላለን። ወይም ማን ይፈልጋል ቢባል እኔ ብለን እንመልሳለን። የሚያስደንቀው ግን ይህንን በጎ ዘመን የሚባለውን ክፉ ሰዎችም ይፈልጉታል፣ በጎ ሰዎችም ይፈልጉታል። ስለዚህ የሁላችንም ፍላጎት ነው። በጎ ዘመን የሚፈልግ ማን ነው ብሎ ቅዱስ ዳዊት ጠይቆናል። እግዚአብሔር በቅዱስ ዳዊት አድሮ ነው የተናገረው። በነቢያት አድሮ የሚናገር እግዚአብሔር ስለሆነ ነቢያት የሚናገሩት ደግሞ የእግዚአብሔር ንግግር ነው ብለናል። እንደዚያ ከሆነ አሁን በጎ ዘመንን ማየት የሚፈልግ ማን ነው ብሎ የጠየቀን ማን ይመስላችኋል? ማን ነው የጠየቀን? እግዚአብሔር ነው። አሁን አንድ ጥያቄ ልጠይቃችሁ። በጎ ዘመንን የሚፈልግ ማን ነው? እናንተ መልሱ። አትፈልጉም? ዘይት ቢሆን አሁን ሁሉም ሰው አዎ ይል ነበር። ይሄ የሚታደል ስኳር ወይም ዘይት ቢሆን ሁሉም ሰው አዎ ይል ነበረ። በጎ ዘመንን የሚፈልግ ማን ነው? መልሱ እናንተ። አይሰማኝም። አሁንም እጠይቃለሁ። በጎ ዘመንን የሚፈልግ ማን ነው? በጣም ግሩም። አሁን እኛ ብላችኋል። የጠየቀን ማን ነው? ምን ብሎ ነው የጠየቀን? እሺ፣ በጎ ዘመን ትፈልጋላችሁ አትፈልጉም? እግዚአብሔር ጠይቆ ይቀራል አይቀርም? ይሰጣል። እግዚአብሔር ጠይቆናል፣ ይሰጠናል። አሁን ኢትዮጵያ የምትፈልገው መሰረታዊ ፍላጎት ምንድን ነው? በጎ ምንድን ነው? ዘመን ነው። በአጠቃላይ በዓለም ያለ ፍጥረት ሁሉ የሚፈልገው በጎ ምንድን ነው? ዘመን ነው የሚፈልገው። ስለዚህ አሁን ዛሬ ስለ በጎ ዘመን ነው የምንማማረው ማለት ነው። የተናገረው ቅዱስ ዳዊት ነው። ስለ ዘመን ሳውላ ዘመን ማለት ጊዜ ማለት ነው። ትርጉሙ ጊዜ ወይም በእግዚአብሔር የተለካ እድሜ እንደማለት ነው። በእግዚአብሔር የተለካ የተሰፈረ እድሜ ማለት ነው። ዘመን የሚለው ቃል ሲተረጉም በእግዚአብሔር የተሰፈረ የተለካ የታወቀ የተለካ የተመጠነ ስፍር ቁጥር ያለው እድሜ ማለት ነው፣ ወይም ጊዜ ማለት ነው። ቦ ጊዜ ቦ ዘመን ለኩሉ ወቦ ጊዜ ለኩሉ እምታይተ ሰማይ፣ ለሁሉም ዘመን አለው ይልና መጽሐፈ መክብብ ምዕራፍ 3 ቁጥር 1 ላይ ለሁሉም ዘመን አለው ይልና ከፀሐይ በታች ለሆነ ሁሉ ጊዜ አለው ይላል። እና ዘመን፣ ጊዜ፣ እድሜ የዓመታት አንድነት ማለት ነው። የተጠራቀሙ ዓመታት ዘመን ይባላሉ። አንድ ዓመትም ዘመን ይባላል። ወቅቶችም ዘመን ይባላሉ። አራቱ ጊዜያት የዓመታት ጥርቅምም ዘመን ይባላል። የወራት ጥርቅምም ዘመን ይባላል። የወራት ጥርቅም ለምሳሌ ዘመነ መከር፣ ዘመነ ሐጋይ፣ ዘመነ ክረምት፣ መጸው እያልን እንከፍታቸዋለን። እነዚህም ዘመን ይባላሉ። እና እግዚአብሔር ለጋስ ነው፣ ሰጭ ነው። የምናውቀውም በመስጠት ነው። እግዚአብሔር በምድር ላይ ለፍጥረት ሁሉ ከሰጣቸው ስጦታዎች ዋናውና ትልቁ ዘመን ነው። ጊዜ ትልቁ የእግዚአብሔር ስጦታ ነው። ጊዜ እንዴት እንደሆነ በኋላ አሳያችኋለሁ። ጊዜ ትልቁ የእግዚአብሔር ስጦታ ነው። የእግዚአብሔር ስጦታ ለምን እንደሚሰጠን እነግራችኋለሁ። ይህንን ዓለም ቤት ተሰርቶ ምሰሶ ወይም አምድ ካልቆመለት ቤቱ ይፈርሳል። ይህ ዓለምም ያለ ጊዜ የፈረሰ ነው።
ዓለም ጸንቶ የሚኖረው በጊዜ ምሰሶ ነው። ዓለምን አጽንተው የሚያኖሯቸው ዘመናት ናቸው። ያለ ጊዜ ዓለም የለም። ስለዚህ ጊዜ ምንድን ነው ብላችሁ በታሪክና በስነ ፍጥረት ፍች ብትተረጉሙ የዓለም መጽኛ አምድ ነው ማለት ነው፣ ምሰሶ። እንደነገረን መጽሐፈ ምሳሌ ምዕራፍ 9 ከቁጥር 1 ጀምሮ እንደነገረን ጥበብ ሐነጸት ቤተ ወአቀመት ላቲ 7 አዕማደ፣ ጥበብ ቤቷን ሰራች 7 ምሰሶዎችንም አቆመች ይላል። ይሄ በስነ ፍጥረት ሲተረጎም በመንፈሳዊ ፍቹ ብዙ ትርጉም አለው። መጽሐፈ ምሳሌ ምዕራፍ 9 ቁጥር 1 ጥበብ ቤቷን ሰራች 7 ምሰሶዎችንም አቆመች። ጥበብ የተባለ ወልድ ነው። ወልድ የአብ ጥበብ እንደሚባለው ጥበብ በልብ ይኖራል። እንደገና ደግሞ በሰሌዳ በብራና ተጽፎ ተቀርጾም ይታያል፣ በልብም ይኖራል። ወልድ ደግሞ በአብ ሕልውና እያለ በእመቤታችን ማኅፀንም የተወለደ ሥጋን የለበሰ ብራናው እንደ ትስብእት ስለሚወሰድ እንደ እመቤታችን ማኅፀንም ይወሰዳል። አንድ ቃል ወይም እናንተ የምታውቁት ቃል ለምሳሌ መስቀል የሚል ቃል ልባችን ውስጥም አለ፣ ብንጽፈው ብራናው ላይም አለ። ስለዚህ ቃል በልብም በብራናም ላይ ተጽፎ እንደሚታየው ቃል ወልድ በአብ ሕልው ሆኖ በእመቤታችን ማኅፀን ሥጋን ለብሶ ተገልጧል እና የአብ ጥበቡንም ስለገለጠበት የአብና የመንፈስ ቅዱስ ጥበብ በወልድ ስለተገለጠ እርሱ ጥበቡ ለአብ ይባላል፣ የአብ ጥበቡ ይባላል። እግዚአብሔር ጥበበኛ መሆኑን የገለጠ በልጁ ነው፣ በወልድ ነው የገለጠ። ስለዚህ ጥበብ ወልድ ዓለምን ፈጥሯል ከአባቱ ጋር። ወወቱ ኩሉ ኮነ ወዘእንበሌሁሰ አልቦ ዘኮነ ወይምንትኒ እምዘኮነ ወዘይ ኮነ በእንቲአሁ ቦቱ ሕይወቱ ውእቱ። ዮሐንስ ምዕራፍ 1 ቁጥር 3 ላይ ሁሉ በሱ ተፈጠረ፣ ያለሱ የተፈጠረ ምንም የለም፣ ሁሉ በእርሱ ሆነ ነው የሚለው አማርኛው መጽሐፍ ቅዱስ። ሆነ ግን በዚህ አንቀጽ ተፈጠረ ተብሎ የሚጠራው ሁሉ በሱ ተፈጠረ፣ ያለሱ የተፈጠረ ምንም የለም፣ ያለ ወልድ ማለት ነው። አብ ብቻውን የፈጠረው ፍጥረት የለም፣ መንፈስ ቅዱስም እንዲሁ። ስለዚህ ወልድ ከአብ ከመንፈስ ቅዱስ ጋር የፈጠረ ነው። ወልድ ይሄንን ዓለም ፈጠረ። ጥበብ ቤቷን ሰራች፣ ይሄንን ዓለም ፈጠረ። ቤቱ የተባለበት ምክንያት ይህ ዓለም የእግዚአብሔር ማደሪያ ሊሆን የተፈጠረ ነው። ሰዎች ለገዛ ዓላማቸውና ለመሻታቸው ተገዝተው በአጋንንት አነሳሽነት እግዚአብሔር በዓለም አድሮ እንዳይመለክ ሊያደርጉ ይችላሉ። ተወደደም ተጠላም ግን እግዚአብሔር በፍቅርና በአምልኮት አድሮ ባይኖርበት እንኳ በጌትነቱ መልቶ ግን ይኖራል። እግዚአብሔርን የሚከለክለው የለም። እኛ ብናድፍም ቢሆን እግዚአብሔር በዚህ ዓለም ከመኖር የሚቀርበት ጊዜ የለም፣ ወይም እንዳይኖር የሚከለክለው የለም። ፀሐይ በቆሻሻ ኩሬና ባደፈ ቦታ ላይ ብትወጣ ፀሐይቱ እንደማትቆሽሸው እንደማታድፈው ሁሉ እግዚአብሔር በዚህ የረከሰ ዓለም ውስጥ መልቶ ቢኖር የዚህ ዓለም መተዳደፍና ርኩሰት ወደ እግዚአብሔር ባህሪ ሊደርስ አይችልም። ከዚህ የተነሳ እግዚአብሔር በዚህ ዓለም ይኖራልና ቤቱ ተብሏል። ቤቷን ሰራች፣ 7 ምሰሶችን አቆመች፣ 7ቱን ዕለታት ፈጠረች ተብሎ ነው። 7 ምሰሶችን አቆመች ብሎ 7ቱን ዕለታት ፈጠረች። 7ቱ ዕለታት የዚህ ዓለም ምሰሶዎች ናቸው። ለቤት ምሰሶ በአሁኑ አጠራር ኮለን የሚባለው ካልቆመ ቤቱ ይፈርሳል። ጊዜ ከጠፋ ጊዜ ከተበደለም ዓለም ይጠፋል። ስለ እግዚአብሔር ዓለምን ያቆመበት ዋና ምሰሶ ጊዜ ነው። ሌሎችን ትርጓሜዎች በሌላ እንማራቸዋለን። ሰፊ ሀተታና ትርጉም አለው። ቤት ምንድን ነው? የጥበብ ቤት 7 ምሰሶ፣ ሌላ መንፈሳዊ 4-5 ፍቾች አሉት። እሱን ለሌላው ጊዜ እንተዋለን ማለት ነው። አሁን ከርዕሳችን የምትገናኘው ብቻ ጊዜ ምሰሶ ነው የሚለው ነው የምንይዘው። ጊዜ ምሰሶ ነው በል እስኪ። ምን ያደርጋል? ጊዜ ምንድን ነው? ምሰሶ ምን ያደርጋል? ቤት ያጸናል። ጊዜ ምን ያደርጋል? ዓለምን ምን ያደርጋል? ያጸናል ነው። ቤቱን እንዳይወድቅ ከፈለግ ምሰሶውን ምን ማድረግ ነው? ማጽናት ነው፣ ማጠንከር ነው። ሕይወታችን የወደቀ እንዳይሆን ጊዜን አጥብቀን መያዝ አለብን ማለት ነው። ጊዜን አጥብቀን መያዝ አለብን። ለቤት ምሰሶ አንድ ሰው ጠንክሮ ማሰብ ያለበት ይሄን እዚህ ላይ ጠንካራ የሆነ ለምሳሌ እዚህ ላይ ጠንካራ የሆነ ወለል ወይም ደግሞ ፎቅ መስራቱን ሳይሆን የሚሸከም ኮለን ማቆሙን ነው። ከሁሉ ነገር አስቀድማችሁ ተማራችሁም አልተማራችሁም፣ ነገዳችሁም አልነገዳችሁም፣ አገባችሁም መነኮሳችሁም መጀመሪያ ትኩረት ማድረግ ያለብን ጊዜን አጥብቀን መያዝ ነው። ጊዜ ምሰሶ ነው።
ምሰሶ የሌለው ቤት ይወድቃል። ጊዜውን የማይጠቀም ህይወት የወደቀ ህይወት ነው። ዲያብሎስ በጣም ህይወታችንን የሚያጠፋው ጊዜን በማጥፋት ነው፣ ጊዜን በማፍረስ ነው። እግዚአብሔር የሰጠን ትልቁ ሀብት ጊዜ ነው። ጊዜ እንዴት ያለ ግሩም ነገር እንዳለው በታሪክም በስነ ፍጥረትም ተምረናል። ታውቃላችሁ፣ ጊዜ ምሰሶ ነው ብያቸዋለሁ። 7 ዕለታት። እነዚህ 7ቱን ዕለታት ሰው የሚመስለው እድሜውን ነው የሚቆጥረው። እድሜ ግን የምን ልጅ ይመስላችኋል? የቀን ልጅ ነው አይደለም? ጊዜ የምን ልጅ ነው? የቀን ልጅ ነው። ወበከመ ይትወለዳ አውራህ እምሳምንታት ወሳምንታት እምዕለታት ከማሁ ይትወለዳ ሀብታት እመከራ። ወር ከሳምንት እንደሚወለድ፣ ሳምንት ከቀን እንደሚወለድ ጸጋ ከመከራ ይወለዳል ይላል። ስለዚህ ወር ከሳምንት ነው የሚወለደው፣ ሳምንት ደግሞ ከዕለት ነው የሚወለደው። እድሜ የቀን ልጅ ነው፣ የሰዓት ልጅ ነው። ከርሞ የዛሬ 5 ዓመት ይሄን አሳካለሁ የምንለው ነው እንጂ የምናየው የአሁኗ ሰዓት የነገ እናት መሆኗን የሚያውቅ የለም። የ100 ዓመት እናት አንዲት ሰከንድ ናት። የ1 ሚሊየን ዘመን እናት አንዲት ሰከንድና አንዲት ማይክሮ ሰከንድ፣ አንዲት ደቂቃ፣ አንዲት ናኖ ሰከንድ ናት። አንዲት ቅጽበት ናት። እቺ የዓመታት እናት፣ የዕድሜ እናት፣ የዘመን እናት ናት። ይህንን ነው መያዝ። ይህንን ማባከናችን ካላወቅ ልደተ ዘመንን ካወቅ የቷ ጀምረን ይወላችሁ ምንጩን አደፍርሶ ከታች የጠራ ውሃ መቅዳት አይቻልም። ዕለትን አባክኖ ሳምንት ጥሩ ሳምንት ማግኘት አይቻልም። ሳምንትን አባክኖ ጥሩ ወር፣ ወርን አባክኖ ጥሩ ዓመት፣ አንድ ዓመትን አባክኖ ጥሩ ዕድሜ አይገኝም። የሚገኘው አንዷን ትንሿን ከማበርከት ነው። ከላይ ተነስቶ ነው የሚያዘው እና ጊዜ ሀብት ነው፣ ምሰሶ ነው ብያቸዋለሁ። እግዚአብሔር የብዙ ሰዎች ህይወት እንዳይፈርስ የሰጠን ሀብት ጊዜ ነው። የብዙ ሰዎች ህይወት የጠፋው በጊዜ ምክንያት ነው። የጊዜን ጥቅም ባለማወቅ። እግዚአብሔር በጊዜ የሰራውን ታውቃላችሁ። ለምሳሌ እግዚአብሔር በጊዜ ያደረገውን ልንገራችሁ። መጀመሪያ እግዚአብሔር ከፍጥረት ሁሉ አስቀድሞ የፈጠረው ምን ይመስላችኋል? ጊዜን ነው የፈጠረው። ጊዜ ነው መስፈሪያ አበጅቶ ነው ፍጥረትን መፍጠር ጀመረው። ከዚያ እግዚአብሔር ለምሳሌ ይሄ ሰው እኛ አሁን አንድ ሰው ብናበጅ ስንት ዓመት ይፈጅብናል? ሰውን ማበጀት አይቻልም። ሲጀመር ሰው አይሰራም። ከዚህ በኋላ 100 ቢሊዮን ዓመት ቢጨመረን ሰው ልንሰራ አንችልም። ሰው አናበጅ። እስካሁን ድረስ ያልተቻለው ሰው መስራት ነው። ከዛ አሁን እኛ እንደው ኢትዮጵያ የምትባለውን ሀገር እናንተ አብጇት ብንባል ስንት ዓመት ልንሰራት እንችላለን? አብጇት ማለት ጥሩ ሀገር ማድረጋችን አይደለም። አገር ፍጠሩ ብንባል ነው እንሰራለን? አንሰራም። ኳትሪሊየን ቢሰጠንም አንሰራው። እግዚአብሔር እንግዲህ ኢትዮጵያ ይህች አንድ ጭብጥ ናት። አፍሪካ ስንት ሀገር ሆናለች? 56 ነው አሁን የደረሰችው። ደቡብ ሱዳን ስትገነጠል 56 ነው 57 ነው። 55ማ ድሮ ነው። ኤርትራ ስትገነጠል ነው 56 ነው አሁን 56። አፍሪካ አንድ 56 አለ። ከዛ አንድ አይጉር አፍሪካ፣ አውሮፓ፣ እስያ፣ ሰሜን አሜሪካ፣ ደቡብ አሜሪካ፣ አንታርክቲካ፣ አውስትራሊያ፣ እነዚህ ሁሉ ተጠራቅመው ይቺ እንግዲህ እነዚህ አንዲቱ ኢትዮጵያ ከ7ቱ አይጉር የአንዲቱ ሀገር ናት። የ7 አይጉር ሀገሮች አሉ። እነዚህ ደግሞ በጣም የሚያስደንቀው ከ20 እግዚአብሔር ከፈጠራቸው 20 ዓለማት አንድ ዓለም ነው። ይሄ 19 ዓለም ሌላ አለ ማለት ነው። እያያችሁ ነው እንግዲህ ይህ ሁሉ ዓለም። ከዛ እንግዲህ ዓለመ እሳት፣ ዓለመ ማይ የራሱ ክፍል አለው። ዓለመ ነፋስ የራሱ ሀገር አለው። ከመሬት በታች 12 መስኮቶች አሉት። 7 ሰማይ ከዚህ በላይ አለ። የመላእክትን ቁጥር ከመቁጠር በአንድ ዓመት የሚዘንበውን የዝናብ ነጠብጣብ መቁጠር ይቀላል ይላሉ አባት። በአንድ ዓመት እንግዲህ ክረምት ሲዘንብ የነበረውን እስቲ አንድ ቀኗን ብቻ ቁጠሩ ትችላላችሁ? አንድ ጠብ አንዷ በአንዷ የቆርቆሮ መስመር ብቻ የምትቆጥረውን ብትቆጥሩ ራሱ ልባችሁ ፈርጦ ነው የሚሞተው። እንግዲህ ከዛ ደግሞ የአንዱን ቤት ቁጠሩ። ከዛ የአንድ ሀገር ብታደርጉት ያጠቃላይ የዓለም ሕዝብ ሁሉ የኢትዮጵያን እዚህ ጣና ቂርቆስ የሚዘንበውን ብቻ ቁጠር ቢባል ማንም አይቆጥረውም። የዓለም ሕዝብ ሰብስብ ከዚያ የሚበልጡ መላእክትን እነዚህን ሁሉ የፈጠራቸው በ6 ቀን ብቻ ነው። ስንት ቀን የፈጠራቸው? 6 ቀን። እንግዲህ እኛ ያበከነውን ዕድሜ የተመልከቱት። እግዚአብሔር ይኸው በዚህ በ6 ቀን ይህን ሁሉ ሰርቷል።
ስለዚህ ጊዜ የትልልቅ ነገሮች ማከናወኛ ነው። ማስተማር የፈለገው ይሄ ነው። እንደውም ብዙ የቤተክርስቲያን ሊቃውንት ሲናገሩ እግዚአብሔር በአንድ ቀን ቢፈጥረው ምን አለ ዓለምን እንደው ዝም ብሎ እሑድ ብቻ ጭርስ፣ ምን በአንድ ቀን በአንድ ሰዓት አንተም ተገጠም ብሎ ጭርስ ማለት ምን በአንድ ሰዓት በቃ ቅጽበት ማለት እች ናት። አሁን እንደዚህ ነው የምትለው ሰከንድ፣ እች ግን ቅጽበት ናት። በዚህች እግዚአብሔር ዓለምን መፍጠር ይችላል። ለምን አልፈጠረውም ሲባል የጊዜን ጥቅም ለማስተማር። የምን ጥቅም ለማስተማር ነው? በጊዜ ትልቅ ስራ መስራት ትችላላችሁ ለማለት ነው። በጊዜ እኔ በ6 ቀን ዓለምን ፈጥሬያለሁ። እናንተም እኔን ብትመስሉና አምሳለ እግዚአብሔር ብትሆኑ አለ ትልቅ ነገር በጊዜ መስራት ትችላላችሁ። ያለ ጊዜውም ደግሞ ሁሉን ነገር አንድ ጊዜ እናድርግ እንዳንል ነው። በአንድ ጊዜ ሁሉን ልጨርሰው እንዳንል ሁሉም ጊዜ አለው፣ በጊዜው ይሆናል እንድንል ጊዜን ተጠቅማችሁ ትልቅ ስራ ስሩ ለማለት ነው። ስለዚህ ጊዜ እግዚአብሔር ዓለምን የፈጠረበት ትልቅ ኃይል ወይም ደግሞ እግዚአብሔር ጊዜን ተጠቅሞ ሰራ ስንል ጊዜ ለእግዚአብሔር ረዳው አይደለም። እግዚአብሔር ይህን ዓለም በጊዜ ለክቶ ፈጠረው ማለታችን ነው። ይህ ዓለም ይገርማቸዋል ሲፈጠር ዕድሜው 6 ቀን ነው። አሁን እቺ እንግዲህ ቆርቆሮ በቆርቆሮ ናት። ከዛ እንትና የሆነ ነገር አላት። እሷ ራሱ 6 ቀን አጉላልታናለች ለማለቅ። እቺ ለማለቅ በጣም ብዙ ቀን የፈጀችው ልሾ ለማድረግ ችፑድ የሚባለውን በእሱ ለመሸፈን በጣም ነው ያሰቃየችው። በጣም ብዙ ቆይታለች። 1-3 ወር አልቆየችም ብላችሁ ነው? ቆይታለች እቺ ራሷ ማለት ነው። እግዚአብሔር ይሄንን ዓለም በ6 ቀን ለክቶ ሰራው፣ ዓለምንም በጊዜ አጸናው። ስለዚህ ጊዜ ምንድነው ስትሉ ከዛ ደግሞ ልንገራችሁ። እግዚአብሔር ይሄን ዓለም ለመፍጠር እንግዲህ አንድ ቤት የሚፈጀውን አስታውስ። አያትች እንኳን ቆርቆሮ ኳኳ ለማድረግ እንዲሁ ዝም ብላ ኳኳ አትልም። ልኬታዋ ምን ብለን አይገባኝም። ሲጀመር ስራ ቢባልም አላውቅም። ይሄንን ሰርቷል። ግን እግዚአብሔር ይሄንንም ያህል ቤት ለመስራት ዓለምን የሚያህል ቤት በ6 ቀን ሰራ። በጊዜ እግዚአብሔር ዓለምን ፈጠረ። ይሄን ዓለም ለማሳለፍ ግን ዝም ብሎ ነው የሚለው። 6 ቀን አያስፈልግም። ዝም ብሎ እለፍ ሲለው ማለፍ ማለት ነው። እንደዚህ ራሱ እንደዚህ የሚያህል ሰዓትም አይፈጅም። ይገርማችኋል እኮ ይህን ሁሉ ጓዝ እንግዲህ እግዚአብሔር የት እንደሚወስደው የት ራሱ የለም። የት የሚባለው ይሄ ቦታ የለም። ዝም ብሎ እንዳይኖር ማድረግ ነው። እንዳይኖር ያደርገዋል። አሁን ይሄ ለሰው ሲነገር ቀለል ያለ ነገር ይመስላችኋል? እኔ እንደውም እግዚአብሔር ዓለምን ከሚያኖርበት ጥበቡ ይልቅ ዓለምን የሚያጠፋበት ጥበቡ ነው የሚረቅብኝ የሚደንቀኝ። ምን ማለት ይመስላችኋል? ዓለምን ማምጣቱም ይረቃል፣ የሌለውና ያመጣው ደግሞ ግን የሚገርመኝ የመጣውን ዝም ብሎ ማኖሪያ ሳይኖር ዝም ብሎ እንዳይኖር ማድረግ። አሁን ይሄ ቤት ዝም ብሎ እልም ይላል። አሁን እኔ ዝም ብሎ እልም ማድረግ ይቻላል ወይ? ትቀብሩኛላችሁ ወይ ታስወጡኛላችሁ እንጂ እኔን አሁን ዝም ብሎ እልም ማድረግ አይቻልም። ብታቃጥሉኝ እንኳን ራሱ አመዳለኝ። ይኸውላችሁ ሰው ይሄን ዓለም ግን አሳልፎ ቅሬት እንዳይኖረው ነው የሚያደርገው እግዚአብሔር። ምንም ነገር የሚተርፍ ነገር የለም፣ እልም ያደርገዋል። በጊዜ ዓለም ተፈጠረ፣ በጊዜ ዓለም ይጠፋል። እስኪ በሉ በጊዜ በሉ። ዓለም ምን አለ? በጊዜ ምን ያላል? ዓለም ያልፋል። በደንብ እንዳትረሱት። ጊዜ ዓለም ተሰራበት፣ ጊዜ ዓለም ይጠፋበታል። ዓለም የተሰራም በጊዜ ነው፣ የሚጠፋም በጊዜ ነው ነው የምላችሁ። ትልቅ ኃይል ነው ጊዜ። የሚያኖረንም ጊዜ ነው፣ የሚያጠፋንም ጊዜ ነው። የሚያሳድግም ጊዜ ነው፣ የሚያሳንስም ጊዜ ነው። የሚያከብርም ጊዜ ነው፣ የሚያዋርድም ጊዜ ነው። የሚያዋርድም ጊዜ ነው፣ የሚሰጥም ጊዜ ነው ስላችሁ ጊዜ መመችስ ነው። ጊዜ አልሰጠኝ ያለው ተጎለቱ አይደለም ያልኩኝ። ጊዜ የሰጠው ቅል ድንጋይ ይሰብራል ይባላል። እንዲህ ገጠር ሰው መቼም ታምር ነው የሚያመጣው ትምህርት ሁሉ። እውነቴን ነው እኮ ጊዜ የሰጠው ቅል ድንጋይ ይሰብራል ይላል። እሱን እኔ አያገባኝም፣ ገበሬ ጠይቁ ምን ማለት እንደሆነ። ብቻ ግን አሁን እሱን አይደለም መናገር የፈለግኩት ጊዜን እንደተጠቀምንበት መጠን እንከብራለን፣ እንዳባከንነው መጠን እንዋረዳለን። ስለዚህ በጊዜ ዓለም ተሰራ፣ በጊዜ ዓለም ጸና፣ እንደገና በጊዜ ዓለም ምን አለ? ይጠፋል። 3 ነገር ነገርኳቸው። 4ኛ ስለ ጊዜ የፍቅር ዋጋ ነው። እስቲ የፍቅር ዋጋ በሉ እንጂ የምን ዋጋ ነው? የፍቅር ዋጋ ነው። በደንብ እንድትይዙ ትፈልጋለሁ። የትምህርቴ ማጠቃላይ ሀሳብ ይሄ ነው የሚመስለኝ። ጊዜ የፍቅር ዋጋ ነው ማለት ጊዜ ለሚወዱት ተወዳጅ ማለት ነው። ለሚወዱት ተወዳጅ ወይም ለሚወደደው ሰው ማለት ነው። ለሚወደደው ሰው
የሚሰጥ የመጀመሪያው ስጦታ ምንድነው? ንገሩኝ። ጊዜ ነው። ለምትወዱት ሰው መጀመሪያ የምትሰጡት ስጦታ ጊዜ ነው። እነ ሳንቲም እነዚያ ማንም ይሰጣቸዋል። ጊዜ ነው የሚሰጥ። ከዛ ደግሞ የሚሰጠው ምንድነው? በጎ ጊዜ፣ የተመቸ ጊዜ መስጠት ነው። እና ክርስቶስ ለሰው ልጅ ከሚሰጣቸው አሁን እግዚአብሔር ለሰው ልጅ የሰጣቸው የፍቅር መገለጫዎች ከሚባሉት አንዱ ጊዜ ነው። እግዚአብሔር ፍቅሩን የሰጠን ጊዜ በመስጠት አንድ ሰው እገሌን ወደዋለሁ ለማለት ማስረጃው ለዚያ ሰው ጊዜ በመስጠቱ ነው። ግን ደግሞ እንደዚህ ስላችሁ ደግሞ እንዲያርጉ አሏችሁ ማለት ለካ ገሌ ጊዜ የማይሰጠኝ ስለማይወደኝ ነው። አይ ሰው ተንኮሉ እንደዚህ ነው የሚያስበው። ደግሞ መከራ እኮ ነው እንዲሁ እያላችሁ ደግሞ ጊዜ የማይሰጠኝ ስለማይወደኝ ነው፣ ጊዜ የማትሰጠኝ ስለማትወደኝ ነው እያላችሁ ደግሞ ችግር ፍጠሩ አላልኩም። ስጡ ነው እንጂ ያሏችሁ፣ ያልሰጣችሁን ሰው ተንኮል ቁጠሩ አላልኩም። እኔ እናንተ ስጡ ነው ያልኩኝ። ሁለተኛ የሰጠንን እግዚአብሔር እንድናስብ ነው። ጊዜ የምን ምልክት ነው አልኳችሁ? አቤት የፍቅር ዋጋ ነው ማለት ለምንወደው ሰው። አሁን ጌታችን ኢየሱስ ክርስቶስ በታሪክ እናመጣዋለን። እሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ምቹ ጊዜ ለሰዎች ሲሰጣቸው ታያላችሁ። የተለመደ ታሪክ ሊሆን ይችላል የምነግራችሁ። ሰው ለምንድን ነው ጊዜ የሚሰጠው ነው? አንደኛ እስክናድግ ጊዜ ይሰጠናል። እስኪ እስክናድግ በሉ። ምን አላችሁኝ? እስክናድግ ድረስ ጊዜ ይሰጠናል። እስክናድግ ድረስ። ምክንያቱም ሰው ልጅ ነው፣ የእግዚአብሔር ልጅ ነው። የእግዚአብሔር ልጅ ስለሆነ እግዚአብሔር እስኪያድግ ድረስ ሰዎችን ይጠብቃል። እስኪያድጉ። እስኪ አንድ ጥያቄ ልጠይቃችሁ። እናንተ ልጅ ብትወልዱ ልጃችሁ አቀላጥፎ እንዲያወራችሁ ብትፈልጉና ቢኮላተፍ ምን ታደርጋላችሁ? ገና አፉን ባይፈታ ምንድን ነው የምታደርጉት? እስኪናገር መጠበቅ ነው። እስኪናገር መጠበቅ ብሎ እስኪናገር ሳይሆን አቃንቶ እስኪናገር መጠበቅ ነው። እግዚአብሔር አባት ነው። አባታችን ስለሆነ እስክናድግ ድረስ ይጠብቃል። አስተሳሰባችን እስኪያድግ ድረስ፣ አነጋገራችን እስኪያድግ፣ ጸሎታችን እስኪያድግ፣ ሁሉንም ነገር ማለት እስኪያድግ ድረስ ይጠብቃል። አሁን ሁሉም ነገር እንደ ልጅ ነው የምናስበው፣ እንደ ልጅ ነው የምንሰራው። ዋመሰ ደቂቃነ ሀሌኩ ከመደቂቅ ተናገርኩ ከመደቂቅ ዋመሰ ልህቅ ወረሳይኩ ኩሎ። ልጅ ሳለው እንደ ልጅ አስብ ነበር፣ እንደ ልጅ ምናገር ነበር። ባደግኩ ጊዜ ግን ሁሉን ታውኩ ይላል ቅዱስ ጳውሎስ። የልጅነት ነገር ምንድን ነው? አሁን የሰራነውን አሁን እናፈርሰዋለን። የገባነውን ቃል ኪዳን እናፈርሳለን። ሁሉንም ነገር ጸሎታችንም የልጅ ጸሎት ነው። የጥቅም ጸሎት ነው። እንዲሁ ቢቸግር ነው የጥቅም ወይ ጤናዬን ስጠኝ ወይ እንትን ስጠኝ ወይ እንዲያርግልኝ ነው። የልጅ ነው። ልጅ ቅርብ ነገር ነው የሚለምነው አይደለም? ቅርብ የሚያለቅሰው ዳቦ፣ እንጀራ፣ ስኳር አላውቅላችሁም ከረሜላ አምጡ እንደዚህ ነው የሚያለቅሰው። ቦታ እንዲደርሰኝ እፈልጋለሁ ይላል ልጅ። ቤት እፈልጋለሁ አይልም። የሚለው በቃ እንደዚህ ሸንኮራ አገዳ አምጡ እንደዚህ ነው የሚለው። እሳት ስጡኝ ደግሞ የሚያስቅ ነው እኮ እሳት እሳት አምጡ ይላል ልጅ። ቅርብ ነገር ነው የሚለምነው። ታዲያ ምን አባት ነው እሳት የምትለምን አይባልም። ይሄ እፉ ነው ይበላሃል ተብሎ ይነገረዋል። ደግሞ የሚሰጠው ይሰጠዋል። እግዚአብሔርም የማይገባ ነገር እንለምናለን። የለመነውን ነገር ደግሞ ሁሉ አይሰጥም። ልጅ የለመነው ሁሉ አይሰጥም። ልጅ የሚያጠፋውን ሁሉ ይለምናል። እናቱ ሽንኩርት ስትቀጥፍ እምቢ ቢላ አምጪ ይላል። ብትሰጠው እጁን ለመቁረጥ ነው። አንዳንድ ጊዜ ለራሳችን ሰይፍ የሆኑ ነገሮችን ከእግዚአብሔር ልንለምን እንችላለን። እኛን የሚቆርጡንን ነገሮች የሚጠቅሙን መስሎን ከእግዚአብሔር እንለምናለን። ለልጁ ቢላው ነጭ ሆኖ ይታየዋል እንጂ ስለቱ አይታወቀውም። እኛም ከእግዚአብሔር የምንጠይቃቸው ነገሮች መልካም ነገርነታቸው ይታየናል እንጂ የሚያጠፉን መሆናቸውን የሚያውቅ እግዚአብሔር ነው። ስለዚህ እግዚአብሔር እኛ ከምንወደው ማር ይልቅ እሱ የሚመርጥልን ሬት ይሻላል። እሱ ያውቃል። በዚያ ሬት ውስጥ ያለውን የማር ወለላ እሱ ነው የሚያውቀው። የሚጎዳንን ሬት እኛ እናውቅ። የሚታየን ጣዕም ብቻ ነው። እና እግዚአብሔር እስክናድግ ይጠብቀናል ማለት ጸሎቶቻችን እስኪያድጉ። እንዴት እንደዚህ ትጸልያላችሁ አይልም። አንዳንድ ጊዜ ሐሳባችን እየተበታተነ፣ አንዳንድ ጊዜ ስንጸልይ በዚያም ታሪካችን እየተረክን ቂም እየቀላቀልንበት ሌላ የሥጋ ሐሳብም እየተመላለሰ እንደዚያ እያልን እንጸልያለን። እግዚአብሔር እነዚህን ጸሎቶች ሁሉ ይታገሳቸዋል። ምን እስኪሉ ድረስ? እስኪያድጉ ድረስ ማለት። አንድ አባት የተናገረው እንገራችሁ። ሌላው ቀርቶ እንጀራ ስጠኝ፣ ቆሎ ስጠኝ፣ ልብስ ስጠኝ፣ እንትን ስጠኝ፣ አይምሮ ምን ስጠኝ፣ ይሄ ሁሉ ስጠኝ የሚሉ ጸሎቶች በሙሉ የልጅ ጸሎቶች ናቸው። ስጠኝ አይባልም። እግዚአብሔር ምን ጠፍቶት እየሰጠን መስሎኝ። እንዲሁም አንድ አባት ጌታዬ ኢየሱስ ክርስቶስ ሆይ ይህን ስጠኝ ብዬ ከመለመን አድነኝ ብለው ጸልየዋል።
ጸሎት ራሱ ማለት ነው። ይህን ስጠኝ ብዬ ከመለመን አድነኝ፣ የሰማይ አባታችሁ የምትፈልጉትን ነገር ሳትለምኑት ያውቃልና ተብሎ እንደተነገረ ማለት ነው። መለመን ያለበት ምንድነው? አቤቱ ጌታዬ ኢየሱስ ክርስቶስ ሆይ ያንተ እንደሆን አድርገኝ ነው በቃ። ይሄን መለመን አለብን። ያንተ ከመሆን ያንተ ካለመሆን አውጣኝ፣ ያንተ ከመሆን እንዳልወጣ አድርገኝ ካል የሱ ከሆን ከሱ ጋር ሁሉ አለ። መለመን ያለብን ሁልጊዜ የሱን ፍቅር ነው። እሱን እንድንወደው፣ እሱ እንደሚወደን ይታወቃል። እሱን ግን እንድንወድ መለመን ያለብን ያን ነው። ግን ደስ እንዲላችሁ የምፈልገው እግዚአብሔር ጸሎቶቻችን እስኪያድጉ ይጠብቃል። ስንት ቀን ነው እንደው የለመን ነው በእውነቱ። አንዳንድ ጊዜ በበሸ ቀን ከምንወደው ሰው ራሱ እንደው እግዚአብሔር ኧረ ካንተስ ያላቀኝ እንላለን ሁሉ። ግን እነዚያን ጸሎቶች እግዚአብሔር አይሰማም። ጸሎቶቻችንን ይታገሳል፣ ድካሞቻችንን ይታገሳል፣ ይቆያል። ወትጸውር ለነ ድካመነ ወትጤገሰነ ኃጢአተነ እስመ መሐሪ ውእቱ እግዚአብሔር አምላክነ። ድካማችንን ይሸከማል፣ ኃጢአታችንን ይታገሳል። እንዲያደርጎ እግዚአብሔር ጊዜ ይሰጣል። ጊዜ ለማደግ ነው የተሰጠው። እንደ ካሮት ቁልቁል የሚያድግ ሰው አለ። እግዚአብሔር ግን የሰጠን ወደ ላይ እንድናድግበት የተሰጠ ነው። ዘመንን የሰጠ እግዚአብሔር ለማደግ ነው። ከቃሉ ጋር ናችሁ? ለምሳሌ ለቅዱሳን ሐዋርያት ያደረገው በሙሉ የ3 ዓመቱ ጊዜ ለማደጊያ የተሰጠ ጊዜ ነው። ሐዋርያትን 3 ዓመት እግዚአብሔር ለእድገት ነው የሰጣቸው፣ ለሐዋርያት እድገት ነው የሰጣቸው። ወንጌልን በዓለም ለማዳረስ ብቻ ሳይሆን ሐዋርያትን ለማሳደግ የተጠቀመው ጊዜ ነበረ። ሐዋርያት ሁሉን ነገር እንደ ልጅ ያስቡ ነበር። እንደ ልጅ ይቀናሉ፣ እንደ ልጅ ስለ እንጀራ ያስባሉ። የሚታመን እሱ አብሯቸው እያለ ይደነግጣሉ፣ ይፈራሉ። ምድራዊ ሹመት ሲካሰሱ ይገኛሉ። 3ቱን ዓመት ግን ታግሷቸዋል። 3ኛው ዓመት ነው እስከ መቼ ድረስ ነው የምታገሳችሁ እያለ መውቀስም የጀመረው። አሳደጋቸው እና ሐዋርያትም ተጠራጥረዋል። ጥለውትም መሄድም አስበውበት የሚያውቁበት ቀንም አለ። ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሎ ሲያስተምር አይሁድ እንዴት አድርጎ ሊሆን ይችላል? እሱ አባቱን የምናውቅ እናቱንም የምናውቅ አኮኑ ዝንቱ ወልደ ዮሴፍ ጸራቢ ዘነአምር አባሁ ወእሞ እፎይ ክልኤ ሀበነ ንብላ ሥጋሁ። ይህ የጠራቢው የዮሴፍ ልጅ አይደለምን? አባቱና እናቱን እናውቅ የለምን? ሥጋውን እንበላ ዘንድ እንዴት ሊሰጠን ይችላል? እያሉ ሲጠራጠሩ ሐዋርያትም አብረው እጹብ ዝንቱ ነገር መኑ ይክል ሰሚዖቶ፣ ይህ ነገር አስጨናቂ ነገር ነው፣ ማን ሊሰማው ይችላል ብለው ወደ ኋላ ጥለውት ሊሄዱ ልቡናቸው ሲያፈገፍግ አያቸው። ሁሉ ነገር እንግዲህ እግዚአብሔር ያሳያቸው። እንጀራ በርክቶ ሲያበላ አይተውት፣ በባህር ላይ በእግሩ ሲራመድ አይተውት፣ በመርከብ ተሳፍረው ሲሄዱ ባህር ሲገስጽላቸው አይተው፣ ሙት ሲያነሳ፣ ድውይ ሲፈውስ፣ አጋንንትን ሲያወጣ፣ ጎባጣ ሲያቀና፣ እውር ሲያበራ፣ ሽባ ሲተረትር፣ ዲዳ ሲያናግር አይተው ያን ሁሉ ደግሞ ረስተውት ደግሞ ሊሄዱ ወደ ኋላ አሉ። ጌታ መልሶ እንዲህ ነው ያላቸው፣ አንትሙኑ ተፈቅዱኑ ትሁሩ፣ እናንተም ልትሄዱ ትፈልጋላችሁ አላቸው። የልቡናቸውን አውቀው ነው። ያን ጊዜ ቅዱስ ጴጥሮስ ቅን ስለነበረ ምን ጊዜም የእግዚአብሔርን ቃል ያቀብለዋል። እግዚኦ ሀበመኑ ነሐውር እንዘ ቃለ ሕይወት ዘላለም ብከ፣ የሕይወት ቃል አንተ እያለህ አቤቱ ወዴት እንሄድ ዘንድ ይቻለናል ብሎ መለሰለት። ከዚያ በኋላ ልቡናቸውን መለሰላቸው። ይህን ሁሉ አሳደጋቸው። የሰው ልጅ አእምሮ ቅዱሳን ሐዋርያት 3 ዓመት የኖሩበት ማንም ሰው በመንፈሳዊ ሕይወት ሲኖር የሚያደርገው ነው። እንኳን ከሰው ጋር፣ እንኳን ከባልና ሚስት፣ እንኳን ከጓደኛ፣ እንኳን ከእህትና ወንድም፣ እንኳን ከእናትና አባት ይቅርና የሰው ልጅ ሁልጊዜ ከእግዚአብሔር እንኳን አንድ ቀን ሲወጣ አንድ ቀን ሲገባ ነው የሚኖር። የሁልጊዜ ወዳጅ እግዚአብሔር ብቻ ነው። ሰው ግን አንድ ቀን ጥዬ ልሂድ ብሎ ሲወስን አንድ ቀን ሲቀር ነው የሚኖረው። ሚስት ራሱ ባሏን እኮ እሱ ሳያውቅ ብዙ ቀን ፈታው ታውቅ ይሆናል። ብዙ ቀን ልፍታው እያለች በልቧ እንደገና የምትተው ብዙ ቀን ነው። ባል ብዙ ቀን ልፍታ ብሎ ለእሷ ሳይነግራት ቀርቶ ሊሆን ይችላል። ሰው ብዙ ቀን ይወስናል፣ ብዙ ቀን ግን እግዚአብሔር ያፈርሳል። እግዚአብሔር ግን የሁል ጊዜ ወዳጅ ነው፣ የታመነ ወዳጅ እና እግዚአብሔር ጊዜን እስክናድግ ይቆያል ነው፣ ይጠብቀናል። እስካለን ድረስ እስከምናድርግ ድረስ ይቆያል። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን።